የሚያፈዙ ውበት ካላቸው አገራት መካከል ትጠቀሳለች። እምዬ ሀገሬ ተራራሽ አየሩ፣ ዳገት ሸንተረሩ፣ ልምላሜሽ ማማሩ እዚህ ዘፈን ሳይሆን ብሔራዊ መዝሙር ቢሆን ያምርበታል። አቅፋ የያዘችው ብዝሃነት ያስደነግጣል። በሌሎች አገራት ስለ ብሔር ብሔረሰቦች ስብጥር፣ ስለ ተቻችሎ መኖር፣ ስለ ማቀፍ መተቃቀፍ አብዝቶ ሲነገር አባይን ያላየ ያስብላል። ሰፊ አገር እንደመሆናቸው ዘግየት ብለን የምናያቸው ችግሮች ቢኖሩባቸውም 1300 ብሔር ብሔረሰቦች ያውም 700 የተለያዩ ቋንቋዎችን እያወሩ አንድ አገር መስርተው የሚኖሩባት ድንቅ አገር ናት ኢንዶኔዥያ። አንድነታቸው የበለጠ የሚያስደንቀን ደግሞ የሀገራቸውን ካርታ ስናይ ነው። ኢንዶኔዥያ ከህንድ እስከ ፓስፊክ ውቅያኖሶች የተዘረጋች፣ ከምዕራብ ወደ ምስራቅ 5000 ኪሎ ሜትር፣ ከደቡብ ወደ ሰሜን 1800 ኪሎ ሜትር የሚለጠጥ የቆዳ ስፋት ያላት የኤዥያን አህጉር ከኦሺኒያ የምታገናኝ አገር ናት። ልክ እንደ ደሴቶቿ፣ ልክ እንደ ብሔር ብሔረሰቦቿ ሁሉ ሃይማኖታዊ ስብጥሯም ከፍተኛ ነው። በኢንዶኔዥያ ሕገ መንግሥት 6 ሃይማኖቶች በብሔራዊ ደረጃ ዕውቅና ሲሰጣቸው ከ2017 የፍርድ ቤት ውሳኔ በኋላ ደግሞ ነባር ባህላዊ ሃይማኖቶች ብሔራዊ ዕውቅና አግኝተዋል። ኢንዶኔዥያ ሁሉንም ሃይማኖቶች አቅፋ ትያዝ እንጂ ከፍተኛ ቁጥር ያላቸው ዜጎቿ የእስልምና እምነት ተከታዮች ናቸው። ዓለማችን ላይ ብዙ የእስልምና እምነት ተከታይ ዜጎች ያሏት አገር ማናት ቢባሉ ኢንዶኔዥያ ነው መልሱ። 12 ከመቶ የምድራችን ሙስሊሞች በኢንዶኔዥያ ነው የሚገኙት። አሁናዊ የሀገሪቱ የሕዝብ ቁጥር 283 ሚሊዮን ሲሆን 240 ሚሊዮኑ ወይም 85 ከመቶ የሚሆኑት የእስልምና እምነት ተከታዮች ናቸው። የክርስትና በተለይም የፕሮቴስታንት ሃይማኖት ተከታዮች ሁለተኛ ደረጃ ላይ ይቀመጣሉ። ከኢንዶኔዥያ ሕዝብ 8 ከመቶ የሚሆኑት ወይም 22 ሚሊዮኑ የፕሮቴስታንት ሃይማኖት ተከታዮች ናቸው። ይህም በደቡብ ምስራቅ ኤዥያ ከፍተኛ ቁጥር ያላቸው ፕሮቴስታንት ዜጎች ያሏት አገር አድርጓታል። የካቶሊክ፣ ሂንዱይዝም፣ ቡዲይዝም እና ኮንፊውዥኒዝም እምነት ተከታዮች በቅደም ተከተል ሲቀመጡ ከላይ የጠቀስናቸው ሃይማኖቶች በሕገ መንግሥቱ ብሔራዊ ዕውቅና አግኝተዋል። ኢንዶኔዥያ ብዝሃነትን ማቻቻል፣ ልዩነትን ማክበር መቻሏ ከህንድና ከአሜሪካ ቀጥላ የዓለማችን ሦስተኛዋ ትልቋ ዲሞክራሲ አስብሏታል። በእርግጥ አርቆ አሳቢ መሪዎች ባይሰጣት ኖሮ ከአንድነት ይልቅ ለመከፋፈል የምትቀርብ አገር ነበረች። ለ500 ዓመታት በዘለቀው የቅኝ ግዛት ታሪኳ በፖርቹጋል፣ በፈረንሳይ፣ በእንግሊዝ፣ በኔዘርላንድና በጃፓን ቅኝ ተገዝታለች። በተለይም ለ350 ዓመታት ተጭኗት የቆየው የኔዘርላንድ አገዛዝ እንደ አውሮፓውያን አቆጣጠር በ1942 ነበር ያበቃው። በወቅቱ ኔዘርላንድን ያባረረችላቸው ጃፓን ስትሆን እሷም በተራዋ ከ3 ዓመት ተኩል በኋላ በሁለተኛው የዓለም ጦርነት ተሸንፋ ኢንዶኔዥያን ለቃ ወጣች። በዚህም እንደ አውሮፓውያን አቆጣጠር በ1945 ኢንዶኔዥያ ነፃ አገርነቷን አወጀች። የሚያስደንቀው ደግሞ ነፃ አገርነታቸውን ካወጁ በኋላ ኔዘርላንድ እንደገና ካልገዛዋችሁ ብላ መምጣቷ ነው። በዚህም ለ4 ዓመታት ከኔዘርላንድ ጋር መዋጋት ነበረባቸው። ከኢንዶኔዥያውያን መራር ትግል ከመላው ዓለምም ዲፕሎማሲያዊ ጫና የገጠማት ኔዘርላንድ በ1949 ኢንዶኔዥያን ለቃ ወጣች። እውነተኛው ፈተና የጀመረው ከዚህ በኋላ ነበር። 1300 የተለያየ ብሔር ያላቸው፣ 700 ቋንቋዎች የሚናገሩ፣ በሃይማኖቶች የሚለያዩ፣ ከምንም በላይ የመሠረተ ልማትም ሆነ የመገናኛ መረብ በሌላቸው 17000 ደሴቶች ተበታትነው የሚኖሩ ሕዝቦችን አስማምቶ አንድ አገር መመስረት። የዛሬዋን ኢንዶኔዥያ ለመመስረት በተከተሉት የጥበብ መንገድ በሀገራቸው ሕዝቦች ሲወደሱ የሚኖሩት ሱካርኖና ሙሐመድ አታ ለኢንዶኔዥያ አንድነት ትልቁን መሠረት የጣሉት በዚህ ወቅት ነበር። ሱካርኖ ከኢንዶኔዥያ የሕዝብ ቁጥር ከፍተኛውን መጠን ከሚይዘው የጃቫኒዝ ብሔር የተገኙ፣ የተናገሩት የሚደመጥላቸው፣ ግርማ ሞገስ ያላቸው የነጻነት ታጋይና ፖለቲከኛ ሲሆኑ ሀገራቸው ነጻ ከወጣች በኋላም የመጀመሪያው ፕሬዝደንት ሆነው አገልግለዋታል። ሙሐመድ ሃታ ደግሞ አንቱ የተባሉ የኢኮኖሚክስ ምሁርና ፖለቲከኛ ሲሆኑ ከነጻነት በኋላ የሱካርኖ ምክትል ሆነው አገልግለዋል። ሁለቱ መሪዎች ሀገራቸው ነጻ ስትወጣ የመጀመሪያው ሥራቸው መርህ መንደፍ ነበር። በሚዲያ የሚወራ ሳይሆን በሕዝብ የሚኖር መርህ። ቢኒካ ቱንጋሊካ ብለው ተነሱ። በብዝሃነት ውስጥ ያለ አንድነት እንደማለት ነው። መርሃቸው በተግባር ሲገለጥ በሕዝባቸው ተወደደ። በብዙዎች የተፈራው የመጀመሪያው ትልቁ ስጋት ኢንዶኔዥያ ነጻ አገር ስትሆን ከሀገሪቱ ሕዝብ 40 ከመቶውን የሚይዙት ጃቫኒዞች ፖለቲካውን በበላይነት ይቆጣጠሩታል የሚል ነበር። ልሂቃኗ ግን በፍጹም አሉ። የተፈራው የበላይነት እንዳይመጣም የሀገሪቱ መሪ ብዙ ቁጥር ካለው ብሔር ሳይሆን ብዙ ፍላጎት ካለው ሕዝብ መካከል በዲሞክራሲያዊ መንገድ ይመረጥ ሲሉ ወሰኑ። ይህንን የወሰኑት አነስተኛ ቁጥር ካላቸው ብሔሮች የተገኙ ፖለቲከኞች ቢሆኑ ብዙም ባልተደነቅን ነበር። ሆኖም ዋነኛው የመርሁ አቀንቃኝ
ከፍተኛ ቁጥር ካለው የጃቫኒዝ ብሔር የተገኙት ለኢንዶኔዥያ መመስረት የማይተካ ሚና የተጫወቱት ሱካርኖ ነበሩ። ሰውየው ግን በዚህ አላበቁም። ለሀገራቸው ብሔራዊ ቋንቋ ሲመረጥም ሌላ አስደናቂ ሐሳብ አመጡ። በብዛት አንደኛ የሆነውን የራሳቸውን ብሔር ቋንቋ ትተው ከሀገሪቱ የሕዝብ ቁጥር 3 ከመቶውን ብቻ ከሚይዙት ነገር ግን በንግድ ምክንያት ቋንቋቸው 90 ከመቶ በሚሆኑት ኢንዶኔዥያውያን የሚነገረውን የማላዮችን ባሃሳ ቋንቋ ብሔራዊ ቋንቋ አድርገው መረጡ። በዚህም የኢንዶኔዥያን መሰረት ስስ በሆነው የብሔር ማንነት ሳይሆን ዘላቂ በሆነው የዜጎች ጥቅም ላይ መሰረቱት። ሁለተኛው የሃይማኖት ጉዳይ ነበር። ከኢንዶኔዥያ ዜጎች ከፍተኛውን ቁጥር የሚይዙት የእስልምና እምነት ተከታዮች እንደመሆናቸው ሀገሪቱ በሸሪዓ ሕግ ትመራ ወይስ በነጻ አስተዳደር የሚለው የወቅቱ ትልቁ መከራከሪያ ነበር። ለዚህ መፍትሄ የሆነው እንደ አውሮፓውያን አቆጣጠር በ1945 ሱካርኖ የነደፏቸው ዛሬም ድረስ ኢንዶኔዥያ የምትመራባቸው 5ቱ መርሆች ነበሩ። በፈጣሪ እናምናለን ቀዳሚው መርህ ነው። ብሔራዊ አንድነት፣ ሰብአዊነት፣ ዲሞክራሲያዊ አስተዳደር እና ማህበራዊ ፍትህ ይከተላሉ። መርሁ ፓንቻሲላ ይባላል። በፈጣሪ እናምናለን የሚለው መርህ በተለይ በሃይማኖታዊው እና በነጻ አስተዳደር መካከል የቆመ አስታራቂ ድንበር ነበር። እዚህ ላይ የእስልምና እምነት ተከታይ የሆኑት ዕውቁ ምሁርና ፖለቲከኛ ሙሐመድ አታ ታላቅ ሚና መጫወታቸው ይነገራል። በሸሪያ ሕግ እንመራ የሚሉትን ተደራዳሪዎች ሰብስበው የእኛን ሃይማኖት የማይከተሉ ህዝቦች አሉ፣ ጠንካራ አገር ለመመስረት የእነሱም አዎንታዊ ፈቃድ ያስፈልገናል፣ ሁሉም ሃይማኖቶች እኩል ዕውቅና ተሰጥቷቸው ኢንዶኔዥያ በነጻ አስተዳደር ስር ትሆን ሲሉ በቁጥር የሚበዙትን የእስልምና እምነት ተከታዮች አሳመኑ። ሦስተኛው ችግር የመንግስታዊ መዋቅር ነበር። የፌዴራሊዝም ስርዓት እንከተል ወይስ የአንድነት መንግስት የሚለው በቀላሉ የሚመለስ አልነበረም። ቅኝ ገዢያቸው ኔዘርላንድ ጠንካራ አንድነት ኖሯቸው እንዳይታገሏት በማሰብ በከፍተኛ ደረጃ ከፋፍላቸው ነበር። በዚያ ላይ ያለበቂ መሰረተ ልማት ከአንዱ ጫፍ ሌላው ጫፍ ለመድረስ 5000 ኪሎ ሜትሮችን መጓዝ የሚጠይቀውን አገር በማዕከላዊ መንግስት ስር ማስተዳደር ከባድ ነበር። ሆኖም አንድ ስንሆን የምንቀርፈው የመሰረተ ልማት ችግር ከመከፋፈል የበለጠ አይጎዳንም ሲሉ ወሰኑ። እናም ዲሞክራሲያዊ ስርዓትን ሊከተሉ፣ ማህበራዊ ፍትህን ሊያሰፍኑ፣ መንግስታዊ መዋቅሩ ግን የአንድነት መንግስት እንዲሆን ተስማሙ። በዚህም እንደ አውሮፓውያን አቆጣጠር በ1949 የ17000 ደሴቶች፣ የ1300 ብሔር ብሔረሰቦች፣ የ700 ቋንቋዎችና የ6 ብሔራዊ ሃይማኖቶች መገኛ የሆነችው ኢንዶኔዥያ በአንድነት መንግስት ስር አንድ አገር ሆና ተመሰረተች። ዛሬ ላይ ከነችግሮቿም ቢሆን ከህንድና ከአሜሪካ ቀጥላ የዓለማችን ሦስተኛዋ ትልቋ ዲሞክራሲ ለመሆን በቅታለች። ኢንዶኔዥያ በህዝብ ቁጥር ከህንድ፣ ቻይናና አሜሪካ ቀጥላ የዓለማችን አራተኛዋ ትልቋ አገር ስትሆን በኢኮኖሚም ከደቡብ ምስራቅ ኤዥያ ሀገራት አንደኛ፣ ከኤዥያ አህጉር አራተኛ፣ ከዓለም ደግሞ 16ኛ ደረጃ ላይ ትቀመጣለች። የሃያላኑ ስብስብ የሆነው የቡድን 20 አባል አገርም ናት። የኢንዶኔዥያ የኢኮኖሚ እድገት በቅርብ ጊዜ ውስጥ ዓለማችን ላይ እንደ ምሳሌ ከሚጠቀሱት መካከል ነው። እንደ አውሮፓውያን አቆጣጠር በ2000 ዓ.ም ለምሳሌ አጠቃላይ ሀገራዊ ምርቷ 150 ቢሊዮን ዶላር ነበር። ከ25 ዓመታት በኋላ ዛሬ በ10 እጥፍ አድጎ 1.5 ትሪሊዮን ዶላር ደርሷል። ያለማቋረጥ በፍጥነት በማደግ ላይ የምትገኘው ኢንዶኔዥያ እንደ አውሮፓውያን አቆጣጠር በ2050 የዓለማችን አራተኛዋ ትልቋ ኢኮኖሚ እንደምትሆን ይጠበቃል። ኢንዶኔዥያ የዓለም የባህር ላይ ንግድ እምብርት ናት ማለት ይቻላል። በህንድና በፓሲፊክ ውቅያኖሶች፣ በኤዥያና በኦሺኒያ አህጉራት መካከል መገኘቷ የዓለምን 40 ከመቶ የንግድ መስመር እንድትቆጣጠር አስችሏታል። ከጃፓኗ ቶኪዮ እስከ ኔዘርላንዷ ሮተርዳም ወደብ የተዘረጋው የዓለም የባህር ላይ ንግድ በአብዛኛው ኢንዶኔዥያን እየነካን የሚያልፈው። ይህም በባህር ላይ ንግድ ተጠቃሚ ከሆኑ አገራት መካከል ትልቋ አድርጓታል። ኢንዶኔዥያ በተፈጥሮ ሀብትም የታደለች አገር ናት። በተለይም ዓለማችን የሞባይል ስልክና የኤሌክትሪክ መኪኖችን ባትሪ ለማምረት ከምትጠቀመው የኒኬል ማዕድን 59 ከመቶ በኢንዶኔዥያን የሚመረተው። 58 ከመቶ የዓለማችንን የፓልም ዘይት በማምረት በዓለም አንደኛ፣ ከፍተኛ መጠን ያለው የድንጋይ ከሰል በማምረትም 3ኛ ደረጃ ላይ ትቀመጣለች። ኢንዶኔዥያ ከ17000 በላይ ደሴቶች አሏት ብለናቸዋል። ሰው የሚኖርባቸው ግን 6000 የሚሆኑት ናቸው። በትልቀትና በነዋሪ ብዛት በስም የሚጠቀሱት ፓፑዋ፣ ቦርኖ፣ ሱማትራ፣ ሱላዌሲና ጃቫ ይባላሉ። ጃቫ በትልቀት 5ኛ ደረጃ ላይ ትቀመጥ እንጂ ከኢንዶኔዥያ ሕዝብ 55 ከመቶውን የያዘች ከሀገሪቱ ኢኮኖሚም 60 ከመቶውን የምታንቀሳቅስ ደሴት ናት።
በቅኝ ገዢዋ ኔዘርላንድ የተመሰረተችው የኢንዶኔዥያዋ ዋና ከተማ ጃካርታም በጃቫ ደሴት ነው የምትገኘው። ጃካርታ በነዋሪ ብዛት ከቶኪዮ ቀጥላ የዓለማችን ሁለተኛዋ ትልቋ ከተማ ናት። 35 ሚሊዮን ነዋሪዎች አሏት። ኢትዮጵያ ውስጥ ከሚገኙ ትላልቅ ክልሎች የአንዱ ሕዝብ አንድ ከተማ ውስጥ ሲኖር እንደማለት ነው። በዚህ ምክንያት ጃካርታ የፖለቲካ፣ ኢኮኖሚ፣ ባህልና ከገጠር የሚደረግ ፍልሰት ማዕከል ናት። ጃካርታና ግሬተር ጃካርታ በሚልም ለሁለት ትከፈላለች። በጃካርታ የሚኖሩ ዜጎች 10 ሚሊዮን ሲሆኑ ቀሪዎቹ 25 ሚሊዮኖች በጃካርታ ዙሪያ በተመሰረተችው በግሬተር ጃካርታ ነው የሚኖሩት። ሆኖም የቢዝነስ እንቅስቃሴዎች የሚካሄዱት የመንግስት ድርጅቶችም የሚገኙት በመሃል ጃካርታ በመሆኑ የግሬተር ጃካርታ ነዋሪዎች ጠዋት ወደ መሃል ከተማ መግባት፣ ሲመሽ ወደ የቤታቸው መመለስ የህይወታቸው አካል ሆኗል። ይህ ደግሞ ጃካርታን ዓለማችን ላይ በትራፊክ መጨናነቅ የምትታወቀው ከተማ አድርጓታል። ችግሩን ሽሽት ከሌሊቱ 11 ሰዓት ከእንቅልፍ ነቅቶ ወደ ሥራ መሄድ የጃካርታ ነዋሪዎች የዕለት ግዴታ ነው። የትራፊክ መጨናነቁን ለማምለጥ ግን ከግል መኪና ይልቅ የብዙሃን ትራንስፖርቶችን መጠቀሙ ይመረጣል። ጃካርታም በዚህ ረገድ በርካታ አማራጮች አሏት። የመጀመሪያው ኤምአርቲ ወይም ማስ ራፒድ ትራንዚት ይባላል። የምድር ውስጥ የፈጣን ባቡር አገልግሎት ነው። ከተማዋን እግር ከወርች ይዞ አላንቀሳቀስ ያላትን የትራፊክ መጨናነቅ ለመቅረፍ እንደ አውሮፓውያን አቆጣጠር በ2019 አገልግሎት መስጠት የጀመረ እጅግ ዘመናዊ የባቡር ስርዓት ነው። አገልግሎቱ የቅርብ ጊዜና አንድ መስመር ብቻ ያለው ቢሆንም በየቀኑ 100 ሺዎች የሚጠቀሙት ሁለተኛው መስመር በግንባታ ላይ የሚገኝ የትራንስፖርት አይነት ነው። በተጠቃሚ ብዛት ቁጥር 1 ላይ የሚቀመጠው የከተማዋ የትራንስፖርት አይነት ኬአርኤል ይባላል። መደበኛ የባቡር አገልግሎት ነው። 5 መስመሮችና 83 ጣቢያዎች ሲኖሩት 293 ኪሎ ሜትሮችን ይሸፍናል። በየቀኑ ከ1 ሚሊዮን በላይ ለሚሆኑ የከተማዋ ነዋሪዎችም አገልግሎት ይሰጣል። ከኬአርኤል እኩል በየቀኑ ከ1 ሚሊዮን በላይ የጃካርታን ነዋሪዎች የሚያንቀሳቅሰው የባስ አገልግሎት ትራንስጃካርታ ይባላል። በኢንዶኔዥያ ብቻ ሳይሆን በደቡብ ምስራቅ ኤዥያ የመጀመሪያው የሆነ የቢአርቲ ወይም የባስ ራፒድ ትራንዚት አገልግሎት ነው። እንደ አውሮፓውያን አቆጣጠር በ2004 አገልግሎት መስጠት የጀመረው 14 ኮሪደሮችን 252 ጣቢያዎችንና 264 ኪሎ ሜትር ርቀት የሚሸፍነው ትራንስጃካርታ በነዋሪዎች የሚወደደው የትራንስፖርት አይነት ነው። ያም ሆኖ የብዙሃን ትራንስፖርት የሚጠቀሙ የጃካርታ ነዋሪዎች ከ20 ከመቶ በታች ናቸው። በከተማዋ 58 ከመቶ እንቅስቃሴ የሚከናወነው በሞተር ሳይክሎች ነው። ሞተር ሳይክሎች በዋጋ ርካሽ፣ የነዳጅ ፍጆታቸው አነስተኛ፣ የትራፊክ መጨናነቅ ባለባቸው አካባቢዎች ደግሞ በቀላሉ እየተንቀሳቀሱ የቤት ለቤት አገልግሎት መስጠት መቻላቸው በጃካርታ ብቻ ሳይሆን በመላዋ ኢንዶኔዥያ ተመራጭ አድርጓቸዋል። በ2023 ሪፖርት መሰረት በሀገሪቱ 132 ሚሊዮን ሞተሮች ሲኖሩ በ85 ከመቶ የኢንዶኔዥያ ቤተሰቦች ውስጥ ደግሞ በትንሹ አንድ ሞተር ይገኛል። በሌላው ዓለም በአፕሊኬሽን ኡበር ወይም ራይድ እንደሚጠራው ሁሉ በኢንዶኔዥያ ደግሞ የሞተር ሳይክል አፕሊኬሽኖች አሉ። ጎጄክ እና ግራብ ይባላሉ። ሞተር መጠቀም መኪና ገዝተው ነዳጅ ቀርተው ትራፊክ መብራት ላይ ሰዓታትን ከመቆም የሚታደጉት የጃካርታ ነዋሪ ከሆኑ ምትክ የማያገኙለት የትራንስፖርት አይነት ነው። የዓለማችን ሁለተኛዋ ትልቋ ከተማ የሆነችው ጃካርታ ግን ከትራፊክ መጨናነቁም በላይ የሚያስጨንቃት አንድ ታላቅ ፈተና ተጋርጦባታል። ከተማዋ በባህር ዳርቻ ላይ የተመሰረተች እንደመሆኗ የባህር መጠን እየጨመረ በየዓመቱ በ20 ሴንቲሜትር እየሰጠመች ትገኛለች። እንደ አውሮፓውያን አቆጣጠር በ2050 ደግሞ 1/3ኛው የጃካርታ ክፍል በባህር እንደሚጥለቀለቅ ይጠበቃል። በዚህ ምክንያት ኢንዶኔዥያ ሌላ ዋና ከተማ በመገንባት ላይ ትገኛለች። አዲሷ ከተማ ኑሳንትራ ትባላለች። ከአሁኗ ዋና ከተማ ጃካርታ በ1200 ኪሎ ሜትር ርቀት በቦርኖ ደሴት ላይ ነው የምትገነባው። የአዲሷ ዋና ከተማ ግንባታ የጃቫ ደሴትን ማዕከል ያደረገውን የሀገሪቱን የሕዝብ አሰፋፈር፣ የመንግሥት አስተዳደርና የኢኮኖሚ እንቅስቃሴ ወደ ማዕከላዊ ኢንዶኔዥያ ለማምጣት ጥሩ አጋጣሚ ይሆናል ተብሎ ቢገመትም ግንባታው $33 ሚሊዮን ወጪ የሚጠይቅና የከተማነት ታሪክ በሌለው ጫካ ውስጥ ተብሎ የሚገነባ መሆኑ በፈተናነት ተቀምጠዋል። ኢንዶኔዥያን ዓለም አቀፍ የቱሪስት መዳረሻ ካደረጓት አካባቢዎች መካከል የባሊ ደሴት ቀዳሚዋ ናት። ከ4.3 ሚሊዮን ነዋሪዎቿ ውስጥ 87 ከመቶ የሚሆኑት የሂንዱ ሃይማኖት ተከታዮች እንደመሆናቸው ሰው፣ ተፈጥሮና መንፈሳዊ ዓለም ተዋህደው የሚኖሩባት በዓመት 6 ሚሊዮን ዓለም አቀፍ ቱሪስቶችን የምታስተናግድ ውብ ደሴት ናት። 60 ከመቶ የደሴቷ ገቢም ከቱሪዝም ነው የሚመነጨው።
ደሴቷ የዓለም አቀፍ ቱሪስቶች መዳረሻ ትሁን እንጂ ከቱሪዝም ለሚገኝ ገቢ ስትል ግን ማንነቷን አላጣችም። በዓመት አንዴ ለምሳሌ የጥሞና ቀን አላት፣ ለ24 ሰዓታት ጸጥ የምትልበት። በዚህ ዕለት ኤርፖርቶች ይዘጋሉ፣ መኪኖች ይቆማሉ፣ ዋይፋይ ይቋረጣል። የደሴቷ ኤቲኤሞች እንኳን ገንዘብ አይተፉም። ቱሪስቶች ከማረፊያ ክፍላቸው እንዲወጡ አይፈቀድላቸውም። ነዋሪዎቿም ከቤታቸው አይወጡም። እየጾሙ ለ24 ሰዓታት በቤታቸው ይቆያሉ። ዕለቱ የአዲስ ዓመት ዋዜማ መሆኑ ነው። ኒያፒ ይባላል። በዚህ ዕለት ባህላዊ ሕጎች ከመንግሥት ሕግ በላይ ይከበራሉ። ይህ እንደ አውሮፓውያን አቆጣጠር ከ78ኛው ዓመተ ምህረት ጀምሮ የተመዘገበ ታሪክ ያለው 2000 ዘመናትን ያስቆጠረ ሃይማኖታዊ ሥርዓታቸው ነው። በባሊ የሩዝ እርሻዎች መሃል ፎቶዎችን እየተነሱ ግብርና መዝናኛም ሊሆን እንደሚችል ልምድ መቅሰም ከፈለጉ በመካከለኛው ባሊ ወደምትገኘው ቱንጋላላንግ መምጣት ይችላሉ። ለ1000 ዓመታት የቆየው ተራሮችን ቆፍሮ ሩዝ በመስመር የመዝራት ባህላቸው ሱባክ ይባላል። በዩኔስኮ የዓለም ቅርስነት የተመዘገበ የግብርና ሥርዓት ነው። ተራራው ከዝናብ የሚያገኘው ውኃ አፈሩን እየሸረሸረ ለምነቱን ከማጠብ ይልቅ ቀስ በቀስ ሙሉ ተራራውን እያዳረሰ ሩዙን እንዲያጠጣው የሚያስችል አስደናቂ የግብርና ዘዴ ነው። ይህ ዘዴ ታዲያ ከእርሻ ማሳው ምርት ከቱሪስቶች ኪስ ደግሞ ገቢ ያስገኝላቸዋል። ባሊ ለጎብኚዎች ክፍት በሆኑ በውብ የሂንዱ ቤተ መቅደሶች የተሞላች ስትሆን 23 ቤተ መቅደሶች በአንድ የሚገኙበትና ከትልቅ እሳተ ገሞራ አጠገብ የተመሠረተው እነሱ የቤተ መቅደሶች ሁሉ እናት የሚሉት የቤሳኪ ቤተ መቅደስ ደግሞ የጎብኚዎችን መንፈስ የማደስ አቅም ያለው ድንቅ ቤተ መቅደስ ነው። ኢንዶኔዥያ ዓለማችን ላይ ቡና ኤክስፖርት በማድረግ ከብራዚል፣ ቪየትናም እና ኮሎምቢያ ቀጥላ አራተኛዋ ትልቋ አገር ስትሆን ባሊ ደግሞ በጣዕሙ ልዩ የሆነው የዓለማችን ውዱ ቡና መገኛ ናት። ከዚህ ቀደም ዓለማችን ላይ ውድ ስለሆነው ጥርኝ ስለተጸዳዳችው ቡና መረጃ መቋደሳችንን ያስታውሳሉ። የዛ ውድ ቡና አምራች የሆነችው የኢንዶኔዥያዋ ደሴት አሁን የምንገኝባት የባሊ ደሴት ናት። ቦርኖ ሁለት አገራትን የምትዋሰን የኢንዶኔዥያ ትልቋ ደሴት ናት። የምድራችን ሀብታሙ አገር ብሩናይ እና ማሌዥያ የቦርኖ ደሴትን ከኢንዶኔዥያ ጋር ለ3 ይጋራሉ። ሆኖም 73 ከመቶ የደሴቷ ክፍል የኢንዶኔዥያ አካል ነው። 140 ሚሊዮን ዓመታትን ያስቆጠረ ጥንታዊ ደን፣ ወርቅ፣ ነዳጅ፣ ጣውላና የፓልም ዘይት የሚገኝባት 743,000 ስኩዌር ኪሎ ሜትር ስፋት ያላት ትልቅ ደሴትም ናት። አሁናዊ የደሴቷ የሕዝብ ቁጥር 21 ሚሊዮን ብቻ ቢሆንም ወደፊት የኢንዶኔዥያ ዋና ከተማ ትሆናለች የምትባለው ኑሳንትራ በዚች ደሴት ነው የምትገነባው። የኢንዶኔዥያ ሁለተኛዋ ትልቋ ደሴት ሱማትራ ትባላለች። 60 ሚሊዮን ነዋሪዎች አሏት። ጥቅጥቅ ባለ ደን የተሸፈነች ከምድር ገጽ ሊጠፉ የተቃረቡ ብርቅዬ እንስሳትን የያዘች የደቡብ ምስራቅ ኤዥያ ሳምባ የምትባል ደሴት ናት። ከፍተኛ መጠን ያለው ቡና፣ የድንጋይ ከሰል፣ ነዳጅ፣ የተፈጥሮ ጋዝ፣ የጎማ ዛፍና የፓልም ዘይት የሚመረትባት ደሴትም ናት። አሁን የምንገኝባት ፓፑዋ በኢንዶኔዥያ ታሪክ አጨቃጫቂ የሆነችው ደሴት ናት። ሙሉ ደሴቷ ኒው ጊኒ ትባላለች። ከግሪንላንድ ቀጥሎ የዓለማችን ሁለተኛዋ ትልቋ ደሴት ናት። በምስራቃዊው የደሴቷ ክፍል የምትገኘው ፓፑዋ ኒው ጊኒ ራሷን የቻለች ሀገር ስትሆን የደሴቷ የምዕራቡ ክፍል ግን የኢንዶኔዥያ አካል ነው። የኢንዶኔዥያዋ ፓፑዋ ነዋሪዎች 5.4 ሚሊዮን ብቻ ይሁኑ እንጂ የሚገኙባት ደሴት ግን በስፋት ጀርመንን ትበልጣታለች። ጥቁር የቆዳ ቀለም ያላቸው በቁጥር 250 የሚሆኑ ብሔር ብሔረሰቦች የሚገኙባት በወርቅና በኮፐር ማዕድን የበለጸገች ስትሆን ነዋሪዎቿ ግን ከኢንዶኔዥያ ዜጎች ሁሉ ድሃ የሚባሉ ናቸው። በዚህም በኢንዶኔዥያ መንግሥት ላይ ከፍተኛ ቅሬታ አላቸው። እዚህ ላይ ፓፑዋ አንድ ደሴት ከሆነች ፓፑዋ ኒው ጊኒ ሀገር ስትሆን ምዕራባዊ ክፍሏ ለምን የኢንዶኔዥያ አካል ሆነች የሚል ጥያቄ መነሳቱ አይቀርም። ችግሩ በቅኝ ግዛት ምክንያት የመጣ ነው። ቅኝ ገዢዎች ደሴቷን ለሁለት ተከፋፍለው ምዕራባዊውን ክፍል ኔዘርላንድ፣ ምስራቃዊውን ክፍል ደግሞ መጀመሪያ ጀርመን፣ ቀጥሎ እንግሊዝ፣ በመጨረሻም አውስትራሊያ ይገዙት ነበር። ኔዘርላንድ ኢንዶኔዥያን ለቃ ስትወጣ ፓፑዋን ግን ከሌሎች የኢንዶኔዥያ ሕዝቦች የተለዩ በመሆናቸው ራሳቸውን ችለው ሀገር መሆን አለባቸው ስትል ተከራከረች። የደሴቷ ነዋሪዎችም ሐሳቡን ደገፉት። እንደ አውሮፓውያን አቆጣጠር በ1961 አካባቢያዊ ምክር ቤት ተቋቁሞ የራሳቸውን ሰንደቅ ዓላማ ሰቅለው ሀገርነታቸውን ለማወጅ ተቃርበውም ነበር። የኢንዶኔዥያ መሪዎች ግን ተቃውሞ አሰሙ። ለዘመናት የኢንዶኔዥያ አካል ሆና በኔዘርላንድ ቅኝ ግዛት ስር እንደመገዛቷ አሁንም የኢንዶኔዥያ አካል መሆን አለባት አሉ። በዚህም ግጭት ተቀሰቀሰ። እንደ አውሮፓውያን አቆጣጠር በ1963 በአሜሪካ አሸማጋይነት ኔዘርላንድና ኢንዶኔዥያ በኒውዮርክ ባደረጉት ድርድር ፓፑዋ ሕዝበ ውሳኔ እስኪደረግ በተባበሩት መንግስታት ድርጅት ቁጥጥር ስር እንድትቆይ ተስማሙ።
ከ6 ዓመታት በኋላ እንደ አውሮፓውያን አቆጣጠር በ1969 ህዝበ ውሳኔ ቢደረግም የህዝበ ውሳኔ ቅርጽ ግን አልነበረውም። ህዝበ ውሳኔው ሙሉ የደሴቷን ነዋሪዎች ከማሳተፍ ይልቅ ከህዝብ መካከል የተመረጡ 1026 ተወካዮች ብቻ እንዲሳተፉ ተደርጎ በጫናው ውስጥ አንድነትን እንዲመርጡ ተደረገ። ይህ ሲሆን አሜሪካም የተባበሩት መንግስታት ድርጅትም ያውቁ ነበር። ሆኖም ዓለም በቀዝቃዛው የዓለም ጦርነት ምክንያት ለሁለት የተከፈለችበት ወቅት በመሆኑ ኢንዶኔዥያ የሶቪየት ኅብረትን ጎራ እንዳትቀላቀል ሲባል ፓፑዋ ደሴት ለመስዋዕትነት እንድትቀርብ ተወስኖ ነበር። ወሳኟ አሜሪካ፣ አስፈጻሚው ደግሞ የተባበሩት መንግስታት ድርጅት ነበሩ። ከዛን ጊዜ የጀመረ የፓፑዋ ደሴት ነዋሪዎች በኢንዶኔዥያ መንግስት ላይ ቅሬታ አላቸው። እንደ አውሮፓውያን አቆጣጠር ከ2001 ጀምሮ ደሴቷ የራስ ገዝ አስተዳደር ስልጣን ቢሰጣትም ቅሬታዋ ግን አልበረደላትም። የቲሞር ደሴትም ተመሳሳይ ታሪክ አላት። ምስራቅ ቲሞር በፖርቹጋል፣ ምዕራብ ቲሞር ደግሞ በኔዘርላንድ ስር ቅኝ ይገዙ ነበር። እንደ አውሮፓውያን አቆጣጠር በ1975 ፖርቹጋል ምስራቅ ቲሞርን ለቃ ስትወጣ ኢንዶኔዥያ በኃይል ተቆጣጠረቻት። ሆኖም የምስራቅ ቲሞር ዜጎች ለ26 ዓመታት ባደረጉት የነጻነት ትግል በ2002 በሕዝበ ውሳኔ ራሳቸውን ችለው ነጻ አገር ሆኑ። ምዕራብ ቲሞሮች ግን እንደ ፓፑዋ ነዋሪዎች የመገንጠል ፍላጎት የላቸውም። የዛሬ ጉብኝታችንን በዚያው አበቃን። አብራችሁን ስለቆያችሁ እናመሰግናለን።